ከቶ አይሆንም ስልህ ይሆናል ብለኝ ግራግ ባግራ እንዳገባኝ ወደ ኢትዮጵያ ቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ምርጥ 10 ቆንጆ የኢትዮጵያ ሴት አርቲስቶችን በደረጃ ይዘንላችሁ ቀርበናል። 10ኛ ማስተዋል ወንደሰን። በብዙ ፊልሞችና ተከታታይ ድራማዎች ላይ የምናውቃት ማስተዋል ወንደሰን 10ኛ ደረጃን አግኝታለች። ሰላም ተስፋዬ። ስምንተኛ ቃል ኪዳን ጥበቡ። ሰባተኛ ዳናይት መክብብ። ስድስተኛ ኑሐሚን መሰረት። እናቴ በአንድ ዓመቴ ነው ያረፈችው እና ያው ለኔ አባቴም እናቴም አባቴ ለኔ በጣም ጥሩ አባት። እስከ የሆነ እድሜ በጣም ነበር የምፈራው። አያምነኝም። ሱቅ ልኮኝ እንዲ ነው የሚወጣው ነው። በጣም ኃይለኛ ነበር። ድሮ ልጅ እያለሁ በጣም ኃይለኛ ነበር። አሁን ማውቀውን ሳይድ አላውቀውም ነበር ድሮ። ከዛ ልክ ከሆነ እድሜ በኋላ ደግሞ ራሱ ተቀየረ። እንደ እድሜሽ ነው። እንደ እድሜ ያው ከሆነ ሰዓት በኋላ ደግሞ መስራቴን አቆምኩኝና ደግሞ ይሄ ጓደኛዬ የሆነ ይሄ እንደቀደም እንደነገርኩሽ በቃ ምን ነው ያደረገኝና እምነቱ ለኔ ኃላፊነት የሆነ እንዲያዝንብኝ አልፈልግም። እኔ አንድ ደቂቃ አባቴ ያው እሱ ነው ያለኝ። ለኔ በጣም በጣም ሁሉ ነገሬ ነው። አባቴም ወንድሞቼ እና እድሜና ጤና ይስጥልኝ እንዳንላቀስ። እድሜና ጤና ይስጥልሽ። አምስተኛ ማህደር አሰፋ። አራተኛ አዲስ ዓለም ጌታነህ። ዴቭ የሚባል እንታባል እኔ ዴቭ የሚባል ነገር እኔ መስማት አልፈልግም። በእግዚአብሔር በእናትሽ እርግጠኛ ነኝ አሁን ነገርሽ ነገር ግን ያስደስትሻል። ምንድነው እሱ? ዲቪ ደርሶታል። ምንድነው ያልሽው? ዲቪ ደርሶታል። ዲቪ ደረሰው? ይሄ አሜሪካ ዲቪ ለኔ ዴቭ ኧረ በእግዚአብሔር በእናትሽ እኔ ልቤ ይቀልጥብሻል። በእናትሽ የምርሽን ነው? አዎ የምር። እኔ ታደሻው ምን ላድርግ? ምንድን አንቺ ሚስታድርጉ ልላሽ አስብ። ወይ ምስኪንነቱን እኮ ነው የማልችለው። በእናትሽ ምስኪን እኮ ነው በእናትሽ። ይህ ሚስጥር ነግርሽ በዲቪ ፕሮሰሱ ላይ ሚስት አድርጎ ልሞላሽ
በጣም ደስ ይለኛል። አይ በኋላ ደግሞ ፕሮሰሱ ከተጀመረ በኋላ አልነገርከኝም ብለሽ እንዴ ትቀልጃለሽ? ዲቪ እኮ ማለት ዴቭ እኮ ነው። ችግር የለም። ሶስተኛ ፍናን እድሩ ስለ ውበትሽ ብትይኝ እግዚአብሔር ይመስገን ማለት እኔ የሰራሁት ነገር አይደለም። እግዚአብሔር ይመስገን ነው የምለው። ሰዎችስ ምን ይላሉ? ሰዎቹ ምን ይላሉ? አድናቂዎችሽ ደስ ነው የሚለኝ። እኔ እንደውም አድናቂዎቼ ይሄ ውበትሽ ምናምን ሳይሆን እዚህ ሰራሽው ፊልም ላይ ደስ ይላል፣ ማሬ ማሬ ደስ ይላል እንደዛ ሲሉኝ እኔ እንደውም ደስ ይለኛል። ስራውን ሰርቻለሁ ብዬ ስለማስብ አንድ ቀን እንደውም የሆነ ቀን በጣም አድናቂሽ ነኝ፣ በጣም ነው የምወድሽ እና ማለኛ ደስ አለኝ። አመሰግናለሁ። ግን እኔ የኢትዮጵያ ፊልም ብዙ ደስ ማለት ግራ ገባኝ። ታዲያ ምን ላይ አይተኝ ነው ምናምን አንዳንዴ እንደዛ ግራ ይገባል። ስራህን ብሎ የሚመጣ ሰው ግን ስራሽን ብሎ የሚመጣ ሰው ደስ ይላል። ለኔም ኮንፊደንስ ነው የሚሆነኝ። እንደዚህ ስራሽ እንደዚህ ሲባል ሰርቻለሁ ብዬ አስባለሁ። ሁለተኛ ሳያት ደምሴ አንደኛ ሃናን ታሪክ ታስሪ ኢትዮጵያ ቆንጆ አርቲስቶችን ያቀረብንላችሁ እነዚህን ይመስሉ ነበር። ቪዲዮውን እስከ መጨረሻው ስላያችሁት ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። ሰላም።